በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። የሰኔ ጎልጎታ የምልጃ ጸሎት። በዚህ መጽሐፍ ጸሎት ትርፍ ነገር ሳይጨመርበት የተጻፉ ሳይጎድል በጥንቃቄ ጸልዩበት፣ በአንገታችሁ በኪሳችሁ ይዛችሁ ተጠቀሙበት። ራእይ ምዕራፍ 22 ቁጥር 18-19 እመቤቴ ወላዲተ አምላክ ማርያም ሆይ አምላካችን መድኃኒታችን ኢየሱስ ክርስቶስ የምስጋናሽን መጽሐፍ ያጻፈ በስምሽ የጸለየ እኔ በሕይወት መጽሐፍ ስሙን እጽፈዋለሁ ሲል ቃል ኪዳን ስለሰጠሽ እኔ አገልጋይሽ በደኛሽ ወለተ ሥላሴ በትክክል ከተጻፈው ቃል ሳላጎድል ትርፍ ነገር ሳልጨምር የጸሎት መጽሐፍት ሁሉ በቀይ በጥቁር ቀለም አልተጻፉም የሚል ስሜት እንዳያድርብኝና የቀለም ልዩነት እንዳላደርግ ያለ ልክ ከመብላትና ከመጠጥ ሴሰኝነትን እንድቆጠብ ከከንቱ ልማድ አላቀሽ ጸሎቴን ተቀብለሽ ስሜ በሕይወት መጽሐፍ እንዲጻፍ ታደርጊ ዘንድ እማልድሻለሁ። አሜን። ይሁን ይደረግልን። እግዚአብሔር አባታችን ነው። እርሱን አምነን ሰይጣንን ክደን በስመ ሥላሴ እየተጠመቅን በየጊዜው አባታችን ነው እያልን ኢየሱስ ክርስቶስ በሰጠን በዚህ መጽሐፍ ጸሎት ዘወትር እንለምነው። አሜን። የሰኔ ጎልጎታ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት እናምናለን። ልመናዋ ክብሯ የልጇም ቸርነት ከሁላችን ጋር ይኖር ለዘላለሙ አሜን። አምላክን የወለደች በውስጥ ከሁላችን በአፋ ንጽሕት የምትሆን የብርሃን እናቱ እመቤታችን እግዝእትነ ማርያም በሰኔ 21 ቀን በጎልጎታ ይኸውም የጌታችን የመድኃኒታችን የኢየሱስ ክርስቶስ መቃብር በሚሆን እንዲህ ስትል የጸለየችው ጸሎት ነው። ልጅ ወዳጅ ጌታ አምላኬና ንጉሴ ኢየሱስ ክርስቶስ ሰውን ለማዳን ስትል በፈቃድ ከኔ የተወለዱ ጡቶችን ጠብተህ በግዕዘ ሕፃናት ብታድግ ሰማይና ምድር አይችሉህም እኮን የዓለም ዳርቻዎች አይወስኑህም። ልትሸከምም አትችልም። ቀላያት አብረህትም ከጥልቀታቸው የተነሳ የክረምት ማዕበል በእፍኝ አይመሉም። ኃያላት መላእክት ቢሆኑ ወደ አንተ ሊቀርቡ አይችሉም። አቤቱ እኔ እናትህ ገረድ የመሆን በማኅፀኔ 9 ወር ከ5 ቀን ተሸክሜያለሁና ጡቶችን 4 ዓመት እየጠባህ አድገሃልና እለምንሃለሁ እማልድሃለሁ። ሄሮድስ በምቀኝነት ሊገድል በፈለገ ጊዜ አንተን በጀርባ ያዘ። 4 ዓመት ከአንዱ ሀገር ወደ አንዱ ሀገር ተሰድጃለሁና አቤቱ ጌታዬና አምላኬ ኢየሱስ ክርስቶስ ሆይ ጸሎቴንና ልመናዬን ስማኝ። አሜን። አቤቱ ማኅፀኔን ዓለም አድርገህ 9 ወር ከ5 ቀን የተሸከምኩ አቤቱ በቁርና በብርድ ወራት በቤተልሔም ከኔ መወለድህን አስብ። አሜን። አቤቱ ከአንተ ጋር ከሀገር ወደ ሀገር መሰደድ ስለ አንተም የደረሰብኝ ጭንቅና መከራ ረሃብና ጥም አስብ። የምለምን ለደጋጎች ለጻድቃን ብቻ አይደለም፣ በዚህ ዓለም ሳሉ ስሜን ለሚጠሩ መታሰቢያዬን ለሚያደርጉ በአማላጅነቴ ለሚተማመኑ ኃጥአንም ነው እንጂ። አቤቱ ጸሎቴንና ልመናዬን አስተውል። ከአንተ ዘንድ የምሻውን የቃሌን ልመና ትሰማኝ ዘንድ የልቦናዬን ሐሳብ ትፈጽምልኝ ዘንድ በዚህ ዕለትና በዚህ ሰዓት በዚህች ሰዓት 12 የብርሃን መላእክት 2 የይቅርታ መላእክት 24 የምሕረት መላእክት ጋር ቆመው የልቦናዬን ይፈጽሙልኝ ዘንድ ላክልኝ። ከአንተ ዘንድ የምሻውን ቸርነትን አታርቅብኝ። አሜን። ልጅ ወዳጅ ሆይ ዓለም ሳይፈጠር አስቀድሞ ከአንተ ጋር በነበረ እግዚአብሔር አብ በባህሪ አባት ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጅ ወዳጅ ሆይ ሰማይና ምድር ተራሮችና ኮረብቶች ሰውና መላእክት ፀሐይና ጨረቃ ከዋክብትም ሳይፈጠሩ ቀንና ሌሊት ሳይለዩ በነበረ በእግዚአብሔር ስም ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጅ ወዳጅ ሆይ የአብ የባህሪ ሕይወቱ የሆነ ከአብ የተገኘ የአንተም የባህሪ ሕይወት በሆነ ከአንተ ጋር የተካከለ በጰራቅሊጦስ መንፈስ ቅዱስ ከኮከብ መውጣት በፊት ከአንተ ጋር በነበረ አሁንም ያለ ለዘላለም የሚኖር በአብና በመንፈስ ቅዱስ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጅ ወዳጅ ሆይ ሰማይ ምድር ሊወስኑ የማይቻላቸው አንተን 9 ወር ከ5 ቀን በተሸከመች ማኅፀኔ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጅ ወዳጅ ሆይ ለብዙኃት አዕይንቲሆሙ የተባሉ ጸወርተ መንበር ኪሩቤል በፍርሃትና በረዓድ እየተንቀጠቀጡ መንበርህን የሚሸከሙ አንተ ባደረች ጀርባዬ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጅ ወዳጅ ሆይ ከርጉም ሄሮድስ ብሸትን ወደ ግብፅ አካባቢ እስክንደርስ ድረስ በደረሰብኝ ረሃብና ጥም ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጅ ወዳጅ ሆይ አንተን ይገድሉሃል እያልኩ ሳስብ ከዓይኖቼ እንደ ሰም ውሃ እየፈሰሱ በክብር
ስጋህ ላይ በወረዱ እንባዎች ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ ምን ሊቀርብ የማይችል አንተን በሳሙ ከንፈሮች ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ ከአንተ ጋር ቃል ለቃል ተነጋገረ አንደበቴ። ሱራፌል ኪሩቤል ድምፅህን ሰምተው ጸንተው ለመቆም የማይቻላቸው ጦማት ቃልህን በሰሙ ጆሮች 33 ዓመት ከአውራጃ ወደ አውራጃ ከአንተ ተራ በተመላለሱ እግሮች ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ ልብሱ እሳት ክዳኑ እሳት እየተባልክ የምትመሰገን አንተ እሳተ መለኮት ስትሆን በጨርቅ ተጠቅልለህ በተጣልክበት ዋሻ በረት ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ መልአከ ምክርህ በሆነ በቅዱስ ሚካኤል አንተን በክብር ወልድ ዘንድ የመወለድህን ዜና ምስራች በነገረኝ በቅዱስ ገብርኤል ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ በምጥ የተያዙትን ሴቶች ማኅፀን ይፈታ ዘንድ ስልጣን በሰጠው በቅዱስ ሩፋኤል ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ የሰላምና የደህንነት መልአክ በሆነ በቅዱስ በኡራኤል መልአክ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ ያዘኑትን የሚያረጋጋ በሳዳካኤል መልአክ ጻድቅና ትሑት በሆነ በሰላትያል መልአክ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ ዙፋንህን በሚሸከሙ 44 እንስሳ ኪሩቤል ቅዱስ 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 እግዚአብሔር እያሉ አነዋወርህን በማመስገን መንበርህን በሚያጥኑ 24ቱ ካህናተ ሰማይ ሱራፌል ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ ተልእኮቻቸውን ለማፋጠን በሚፋጠኑ 99 ነገደ መላእክት ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ እልፍ ሆነው በፊትህ በሚቆሙ እልፍ ሆነው በኋላ በሚቆሙ እልፍ ሆነው በቀኝ በሚቆሙ እልፍ ሆነው በግራ በሚቆሙ መላእክት ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ በመንበርህ ዙሪያ በሚቆሙ እልፍ አእላፋት ትጉሃን ዘንድ መላእክት ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ በሰማይና በምድር ስፋታቸው በደመና ውስጥ በሚመላለሱ ረቂቃን መላእክት ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ ተራሮችና ኮረብቶች ከመፈጠራቸው አስቀድሞ በፀሐይና በጨረቃ ውስጥ የሚመላለሱ ብርሃናውያን መላእክት ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ እሳት ውስጥ በሚመላለሱ እሳታዊ መላእክት ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ በሰማይ ተድላ መንበርህ በእግርህ መረገጫ በሆነ በምድር ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ በኢየሩሳሌም ሰማያዊት ሀገር ብርሃነ መለኮት በተገለጠበት በደብረ ታቦር ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ በደብረ ዘይት በበዓተ መንግስት በደብረ ጽዮን ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ ሥርዓተ ጥምቀትን ለመመስረት በትሕትና በቆምክበት በማዕከለ ዮርዳኖስ በቅዱስ መንፈስና ከአንተም ዘንድ በመጣው ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ በተቸነከሩት እጆችህና እግሮችህ በቅዱስ ሥጋና በክቡር ደምህ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ ለሰው ልጅ ስትል በተቀበልከው መከራና ሞት ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ 3 ሌሊት 3 መዓልት በከርሰ መቃብር ባደርክበት ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ አዳምን ከነ ልጆቹ ለማውጣት በአካለ ነፍስ ወደ ሲኦል በመውረድ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ ሙስና መቃብርን አጥፍተህ በሦስተኛው ቀን ከሙታን ተለይተህ በመነሳትህ በታላቅ ምስጋና ወደ ሰማይ በማዕረግህ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ ይህንን ዓለም ለማሳለፍ ዳግመኛ በመምጣትህ ነበልባላዊ እሳት በሚጋርድ ፍጹም በሆነ በአርያም ማደሪያ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ በማይሻረው መንግስትህ በማያልፈው ዘመንህ ጉድለት በሌለበት የደስታ ወንዝ ዝቅ ከፍ አዝንኖ በሌለበት መንበርህ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ ጼቃና ሴቃ በተባሉ ስሞች ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ ጠላትን በሚያሸንፍ በኢያኤል ለጠላት በማይተካ በታዳኤል ስም ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ ለመናገር በማይቻል በህቡዕ ስምህ ለመተርጎም በማይቻል በክሱት ስምህ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በተባሉ በ5ቱ ቅንዋተ መስቀል ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ ከእኔ ጋር ቆመህ የልቦናዬን ትፈጽምልኝ ዘንድ የተዘጉ በሮች ተከፍተው የሞት ስልጣን ይወገድ ዘንድ የርኩሳን መናፍስት ስልጣን ተሽሮ የጨለማ ኃይል ከሁሉ ቦታ ተደምስሶ እንደ ሰም ቀልጦ እንደ ውሃ ፈሶ ይቀር ዘንድ ጣዖታት ተደምስሰው የጣዖታትን ቦታና አዳራሽ ተመዝብረውና
ተንቀጥቅጠው ይጠፉ ዘንድ እማልዳለሁ። ዳግመኛም በዚህች ጸሎት የሚተማመኑትን ከኃጢአት ማሰሪያ ሰማያዊ በሆነ አባት ስልጣን ማህያዊ በሚሆን በአንተም ስልጣን የኃጢአት ስር ቆራርጦ የሚጥል ነፍስን ከሥጋ የሚለይ ስውር ነበልባላዊ በሆነ በመንፈስ ቅዱስም ቃል የተፈቱና ነፃ የወጡ ይሆኑ ዘንድ እማልድሃለሁ። ከማርና ከወተት ይልቅ ስሟ ጣፋጭ የሆነ አምላክን የወለደች የብርሃን እናቱ እመቤታችን ማርያም እንደዚህ ብላ በጸለየች ጊዜ ምድር ተነዋወጠች፣ ድንጋዮች አለቶች ተሰነጣጠቁ፣ መቃብራት የተዘጉ በሮች ተከፈቱ። በዚህ ጊዜ 99 ነገደ መላእክት ከአለቆቻቸው ጋር ከሰማይ ወርደው በግራ በቀኝ ቆሙ። ጌታ ኢየሱስ ክርስቶስም ከፀሐይና ከጨረቃ 7 እጅ የሚያበራ 4 ብርሃን ከፊቱ ከኋላው እያበሩ እልፍ አእላፋት ወትእልፊተ አእላፋት መላእክት በግራ በቀኝ ተሰልፈው ወረደ። እመቤታችን ማርያም ይህንን ሁሉ ባለች ጊዜ ልጇ ወዳጇ በታላቅ ግርማ አየችው፣ ፈጽማ አደነቀች። ጌታ ኢየሱስ ክርስቶስም እናቱ ማርያም ይህንን ያስደንቅሻልን? 9 ወር ከ5 ቀን በማኅፀንሽ የተሸከምሽኝ አይደለምን? አላት። ብሩክት ማርያም እንዲህ ስትል መለሰችለት፣ ቀድሞ በዚህ አኳኋን አላየሁም። የሰው ሥጋ ለብሰህ በግዘፈ ሥጋ በማኅፀኔ ተሸከምኩ እንጂ ዛሬ ግን እጅግ በሚያስደንቅ እና በሚያስፈራ በመለኮት ግርማ አየሁ። ጌታችንም መለሰ እንዲህ ማለት፣ እናቴ ወዳጄ ሆይ 9 ወር ከ5 ቀን በማኅፀንሽ የተሸከምሽኝ ከማር ከስኳር ይልቅ የሚጣፍጥ ከበረዶ የነጻ ከገነት ፈሳሽ ውሃ ንጹሕ የሆነ ጡትሽን ያጠባሽኝ እናቴ ማርያም ሆይ ምን ላደርግልሽ ትፈቅጃለሽ? እነሆ የለመንሽውን ሁሉ የምትሽውንም እፈጽምልሻለሁና። ብሩክት ማርያም ወዳጇን እንዲህ ስትል መለሰችለት፣ ልጅ ወዳጄ ኢየሱስ ክርስቶስ ሆይ ተስፋ አምባዬ መጠጊያዬ አንተ ነህ። እምነቴም በአንተ ላይ ነውና ገና በእናቴ ማኅፀን ሳለሁ አንተ ጠበቅከኝ አጸናኸኝም። ለሁል ጊዜ መታሰቢያዬና አለኝታዬ አንተ ነህ። በኋለኛው ዘመን ትንቢቱ ሲፈጸም ሰዓቱ ሲደርስ በአንተ ፈቃድ በአባትም ፈቃድ በማህያዊ በሚሆን መንፈስ ቅዱስ ፈቃድ ከኔ ተወልደሃልና ዛሬ ጸሎቴንና ልመናዬን ስማኝ። የአንደበቴን ቃል አድምጥ። እኔ ወላጅ እናትህ ማርያም የምነግርህ ሁሉ መታሰቢያህን ስለሚያደርጉ በስሜም ቤተ ክርስቲያን ስለሚሰሩ አንተ የብርሃን ማህደር አዘጋጅላቸው። አሜን። አቤቱ ስለ ስሜ የታረዘውን ያለበሰ በሰው እጅ ያልተሰራ እጹብ ድንቅ የሆነውን የማይጠፋውን የማይረጃውን እውነተኛውን ልብስ አልብሰው። አቤቱ ስለ እኔ ስም በሽተኞችን የጎበኘ የጠየቀ በቸርነት በይቅርታ ጎብኘው። አቤቱ ስለ ስሜ ብሎ ለተራበ ያበላውን የሕይወት እንጀራን አብለው ሰማያዊ በሆነ ማዕድም አስቀምጠው ለተጠማ ያጠጣውንም በኤዶም ገነት ከንፈስ ሕይወት ውሃ አጠጣው። አሜን። አቤቱ በእኔ ስም ያዘነውን ያረጋጋ፣ ነፍሱ ከሥጋው በምትለይበት ጊዜ ያጽናናው። ያዘነውና የተከዘውንም ያስደሰተ ያጽናና። ስለ ስሜ ብለህ አስደስተው። እድል ፈንታውንም ከዚህ ዓለም ሳሉ አንተም በምግባር በሃይማኖት ደስ ካሰኙ ቅዱሳን ጋር አድርገው። አቤቱ ምስጋና የሚናገሩትን መጽሐፍት የጻፈ ያጻፍ፣ በእኔ ስም የጸለየ ሰማያዊ በሚሆን አምደ ብርሃን ስሙን ጻፈው። በጸሎቱም ተማምኖ ይህ መጽሐፍ በአንገቱ ያነገተ በሰው ልብ ያልታሰበውን ዓይን ያላየውን ጆሮ ያልሰማውን መልካሙን ዋጋ ክፈለው። አሜን። አቤቱ በስሜ የሚያምኑ ሁሉ ከሲኦል ሞት ነፃ የወጡ ይሆኑ ዘንድ እለምንሃለሁ፣ እማልድሃለሁ። አስቦ መታሰቢያን ያደረገ ዝክሬን የዘከረ በዓሌንም በበዓሌም ቀን በመሰገንበት ምስጋና የሚያመሰግንና የሚዘምረውን አቤቱ ዝማሬ መላእክት አሰሙ። ጌታችን ምን እንደወደድሽ ይደረግልሽ አላት። በአንቺ ቤተ ክርስቲያን ያሳነጸ የብርሃን ቦታ አዘጋጅለታለሁ፣ በመንግስተ ሰማያትም ንጹሕ ማደሪያውን እሰጠዋለሁ። ከባሕርይ አባቴ ከአብ ከባሕርይ ሕይወቴ ከመንፈስ ቅዱስ አቀርበዋለሁ። የታመመውንም በስምሽ የጎበኘ ታሞ በአልጋ ላይ በተኛ ጊዜ እጎበኘዋለሁ። ከዚህ ከሚያልፈው ዓለም ወደማያልፈው ዓለም በሞት በተለየ ጊዜም መሪ በሆነ የሞት ጽዋን አላጠጣውም። ወደ መንግስተ ሰማያት እስኪገባ ድረስ አልለየውም። ርኩሳን መናፍስት በተከራከሩት ጊዜ እኔ ጠበቃ እሆናለሁ፣ በችግሩ ጊዜ ረዳት እሆነዋለሁ። ዳግመኛም በስምሽ ለታረዘ ለተራቆተ ያለበሰ በሰው እጅ ያልተፈተለና ያልተሰራ ህብሩ እጹብ ድንቅ የሆነ የሕይወት ልብስ አለብሰዋለሁ። የማይጠፋ የማይጠወልግ የሕይወት አክሊል አቀዳጀዋለሁ። ስለ አንቺም ብሎ ከዕለት ጉርሱ ለተራበ
ያበላ ምድራዊ አይደለ ሰማይ የሆነ ሕይወት እንጀራ በላዋለሁ። ለተጠማ ያጠጣ ከማር ከስኳር የሚጣፍጥ ወተት እጅግ ነጭ የሆነ ከኤዶም ገነት ከሚፈሰው የሕይወት ውሃ አጠጣዋለሁ። በስምሽ ያዘነውን ያረጋጋ ሐዘንና ችግር በደረሰበት ጊዜ እኔ ያረጋጋዋለሁ። በልቡ ያዘነውን የተከዘውን ያስደሰተ ስለ ስምሽ ብዬ በሰማይ አባቴ ፊት ደስ አሰኘዋለሁ። የምስጋናሽን መጽሐፍ የጻፈ ያጻፈን በሕይወት መጽሐፍ ስሙን እጽፈዋለሁ። ስለ አንቺ መብራት ዘይት ዕጣንም ለቤተ ክርስቲያን መባ የሰጠን ከፀሐይ ከጨረቃ ይልቅ 7 እጅ የሚያበራ መብራት በመንግሥተ ሰማያት አበራለታል። ንጹሕ መዓዛ ዕጣንም ለሰጠ መዓዛውን ሽታውን እንደ መላእክት መዓዛ አደርገዋለሁ። ሴት ወይም ወንድ ልጁን በአንቺ ስም የሰየሙ በምድራውያን ሰዎችና በሰማያውያን መላእክት ዘንድ ከፍ ያለ ግርማ ሞገስ ያገኛል። ይህችን መጽሐፍ ካለችበት ቦታ እስከ ዘላለም ድረስ ምሕረት፣ ቸርነት፣ ተድላ፣ ደስታ፣ ጥጋብ ይሁን። ስምሽ በተጠራበት ስልሽ ባለበት መታሰቢያሽ በተደረገበት በስምሽም በሚጸለይበት ቦታ ሁሉ እኩያን አጋንንት አይቀርቡም። በረቂቅ ሰውን የሚያሰቃዩ ጸሊማን ዛር ውላጆች ይርቃሉ። ይህችን መጽሐፍ በክብር ይዞ ለሚጸልይ የጨለማ ኃይል አይጋርደውም። እርኩሳን መናፍስት የቀትር አጋንንት ሊቀርቡት አይችሉም። በሌሊት በሕልም የሚያስደነግጥ በመዓልት በእሾህ ሙጋት ቢሆን እንቅፋት የሚመስሉ በእንጀራ ማሳነቅ ወይም በውሃና በጠላ ትንታ የሚመስሉ በስካር በቁጣ የሚመስሉ ልብን በፋቅ በቃል የሚመስሉ ጥርስ በሽታ አፍን በማምረር በራስ ምታትና በዓይን ህመም ቢሆን የሚመስሉ በልብ ህመም ወይም በሆድ ቁርጠት የሚመስሉ በንዳድ በወባ በማንቀጥቀጥም ቢሆን የሚመስሉ በባህርና በየብስ በእንጨት በድንጋይ ቢሆን የሚመስሉ በእሳትና በደን የሚመስሉ በፍቅርና በሰላም ወይም በጠብ ቢሆን የሚመስሉ በአራዊትና በአዕዋፋትም ጩኸት በፀሐይ ሐሩር ወይም በቁርና በአመዳይ በውርጭና በነፋስ ውስጥ ኃይል ወይም በውሻ መነከስ የሚመስሉ በእፉኝት መነደፍ ቢሆን በእሳት መቃጠል የሚመስሉ በሌሊት ጨለማ በቀን ብርሃን የሚመስሉ እንዲህ ሁሉ አይቀርቡም። ይህችን መጽሐፍ ጸሎት በንጹሕ ሕሊና በቅን ልቦና የያዘ ይሁዳ ዓይን አያስፈራውም። ይህችን መጽሐፍ በምትደገምበት ቦታ ሁሉ እህልን የሚሰልቡ ሰላቢዎች፣ ሟርተኞች፣ መድኃኒተኞች፣ የሌሊትና የቀን የዱር አራዊቶች የሚታየውና የማይታየው በረዶ፣ ኩብኩባ፣ አንበጣም ቢሆን ሊቀርቡ አይችሉም። በሬም ላም ቢሆን ቢታመም ይህችን ጸሎት ቢደግሙላቸው በሽታ አይነካቸውም። ይህችን መጽሐፍ በንጽሕና ለሚይዛት ሁሉ ከደዌው አድነዋለሁ። ከሚያስጨንቅ ችግር እሰውረዋለሁ። ደዌው ለሕይወትና ለጤናማ ቢሆን እኔ ፈጥኜ አነሳዋለሁ። ኃጢአትን ቢኖርበት ይሰረይለታል። ደዌው ለሞት የታዘዘ ቢሆን እኔ አስቀድሜ መላእክት ብርሃን እልክለታለሁ። ነፍሱንም በክብር ተቀብለው ወደ እኔ ያመጧታል። ከሦስተኛው ሰማይ በደረሰ ጊዜ መናፍስት ርኩሳን አይቃወሙትም። ጽዋ አጋንንት ከሱ ጋር አይቆሙም፣ ሊቀርቡትም አይችሉም። ዳግመኛም እኔ በዚያ አስፈሪ በሆነ ሰዓት ረዳት እሆናለሁ። እኔና የባሕርይ አባቴ አብ የባሕርይ ሕይወቴ የእውነት መንፈስ ጰራቅሊጦስ ወደ እርሱ እንመጣለን። 12 ሊቃነ መላእክት ከዝርግፍ ወርቅ ጋር የወርቅ ትናቸውን ይዘው ይመጣሉ። ቀስተ ደመና በመሰለ በናርዶስ ሽቱ መብረቅም በመሰለ የእሳት ሰረገላ ሆነን ይህችን ጸሎት የያዘ ሰው እንቀበለው ዘንድ እስከ 5ኛው ሰማይ ድረስ እንወርዳለን። በደረቴ አቅፌ ባሕረ እሳትን አሻግረዋለሁ፣ ወደ መንበረ መንግሥቴም አቀርበዋለሁ። መንፈሳውያን የሠራዊት መላእክት አለቆችን ባዩት ጊዜ ደስ ይላቸዋል። ይህች ጸሎት በንጽሕና እየጸለየ የያዛትን ሰው በክንፋቸው እያጨበጨቡ በእግራቸው እያሸበሸቡ ይቀበሉት ዘንድ በቅዱስ ወንጌል እያጨበጨቡ በእግራቸው እያሸበሸቡ ይቀበሉታል። በቅዱስ ወንጌል የተነገረውን አልሰማሽምን? 100 በጎች ያሉት ሰው ከ100 አንዲቷ ብትጠፋበት 99ኙን በግ ትቶ የጠፋችውን በግ ሊፈልግ እንደሄደ ባገኛትም ጊዜ በትከሻው ተሸክሞ ካልጠፉት ከ99 በጎች ይልቅ ጠፍታ በተገኘችው በግ ደስ እንደሚለው ባልንጀሮቹና ጎረቤቶቹንም ጠርቶ የጠፋችው በጌ ተገኝታለችና ደስ ይበላችሁ ይላቸዋል። እውነት እውነት እላችኋለሁ ንስሐ ከማይሹ ጻድቃን ይልቅ ንስሐ በሚገባ እንደ ኃጥእ ሰው በሰማይ ታላቅ ደስታ እንደሚደረግ በሁለተኛም ይህችን መጽሐፍ የሚደግማትና የሚይዛት ሰው ሰማያውያን የመላእክት ሠራዊት ደስ ይሰኛሉ። ከዚህ የሚያልፈው ዓለም ወደማያልፈው ዓለም ነፍሱ ከሥጋው ተለይታ በምትወጣበት ሰዓት ደብረ መቅደሴን አወርሰዋለሁ። ከባሕርይ አባቴ ከአብ ከባሕርይ ሕይወቴ ከመንፈስ ቅዱስም ዘንድ አቀርበዋለሁ። ይህች መጽሐፍ ካለችበት ቦታ ይቅርታ፣ ቸርነት፣ ምሕረት፣ ጥጋብ፣ ተድላ፣ ደስታ እስከ ዘላለም ድረስ ይሆናል። በእውነት ይህች ጸሎት በተደገመችበትና በተነበበችበት ቦታ ንዳድ፣ እንቅጥቅጥም በየአይነቱ በሽታ ሁሉ አይቀርቡም። ይህችን የጸሎት መጽሐፍ በንጹሕ ለያዛት እሱን፣ ልጆቹን፣ ገንዘቡን፣ ሀብቱን እባርካለሁ። በዚህ መጽሐፍ አምኖ
በንጹህ ልቦና በቅን ሃይማኖት ያለ ጥርጥር በማየ ጸሎት የተጠመቀ የጠጣ መንገዱን የጠረገ በቤቱ መድረክ ላይ የረጨ እኔ ጸሎቱን ሰማዋለሁ፣ እንደ ልቡም ፈቃድ አደርግለታለሁ። ቅዱስ ሚካኤልና ቅዱስ ገብርኤል ፈቃዱን ፈጽሞለት ዘንድ ዘወትር ወደ እሱ ይመጣሉ። ይህችን መጽሐፍ በንጽህና የያዘ ሰው የሰራዊት መላእክት አለቆች ዘወትር እየመጡ ይጎበኙታል። እናቴ ማርያም ሆይ በሰማይና በምድር ሁሉ አስራት ተስፋ ሰጠሁሽ። ቡርክት መርገመ ሥጋ መርገመ ነፍስ የሌለባት እመቤታችን ልጅ ወዳጅ ይህ የምትለኝ ሁሉ እውነት ነውን? አለችው። ጌታ መልሶ እናቴ ማርያም ሆይ በእግዚአብሔር አባቴ በክርስቶስ ስሜ በእውነት መንፈስ ጰራቅሊጦስ እውነት እንደሆነ ቃል ኪዳን ገባሁልሽ አላት። መልአከ ምክሬ በሆነ በቅዱስ ሚካኤል የመወለዴን ዜና ባበሰረ በገብርኤል ቃል ኪዳን ገባሁልሽ። ክንፋቸው 6 በሆነ ምሉዓን አዕይንት በሆኑ መንበሬን በሚሸከሙ 4 እንስሳ ኪሩቤል ቃል ኪዳን ገባሁልሽ። አነዋወሬን በአንድነት ቅዱስ 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 እያሉ እያመሰገኑ መንበሬን በሚያጥኑ 24ቱ ካህናተ ሰማይ ቃል ኪዳን ገባሁልሽ። እልፍ ሆነው በቀኝ በሚቆሙ፣ እልፍ ሆነው በግራ በሚቆሙ፣ እልፍ ሆነው በኋላ በሚቆሙ፣ እልፍ ሆነው በፊቴ በሚቆሙ መላእክት ቃል ኪዳን ገባሁልሽ። በእልፉ በአእላፋት ብዙ የብዙ በሚሆን ትጉሃን መላእክት ቃል ኪዳን ገባሁልሽ። ፍጥረት ተቀዳሚ ወይም በአዳም በልጆቹም በአቤል እና በሴት በቃየንና በመላልኤል ቃል ኪዳን ገባሁልሽ። ዳግመኛ ምድርን በነፈር ውሃ እንዳላጠፋት ኪዳነ ሰማይ ወምድር በሰጠው በባሪያዬ በኖኅ ቃል ኪዳን ገባሁልሽ። የትእዛዜ ጠባቂ ተቀዳሚ በኩር በሆነ በሴም ምሳሌ በሆነ በመልከ ጼዴቅ ካህን ቃል ኪዳን ገባሁልሽ። ስለ ወዳጅ ስለ አብርሃም ስለ ባለሟሌ ስለ ይስሐቅ ዘሩን በ12 ነገድ ከፍዬ ስላከበርኩ ስለ ያዕቆብ ቃል ኪዳን ገባሁልሽ። በይሁዳና በፋሬስ በዮሴፍና በብንያም በሌዊና ይሳኮር በ12ቱ ነገደ እስራኤል ቁጥር ቃል ኪዳን ገባሁልሽ። ንጹሐን ቅዱሳን በሚሆኑ በቀደሙ አባቶች ቃል ኪዳን ገባሁልሽ። ጸሐፍተ ትእዛዝ በሆኑ በሄኖክና በኤልያስ ቃል ኪዳን ገባሁልሽ። 9 ወር ከ5 ቀን በተቀመጥኩባት ንጽሕት በሆነች ማኅፀንሽ ቃል ኪዳን ገባሁልሽ። ጣፋጭነቱ ከማር ከስኳር ይልቅ የሚጥመው ንጽሕነቱ ከሄዶም ምንጭ ውሃ ንጣቱ ከበረዶ ከወተት የበለጠውን ወተት መግቦ ባሳደጉኝ ጡቶችሽ ቃል ኪዳን ገባሁልሽ። ትእዛዜና ሕጌን ባስተማሩ 15ቱ ነቢያት ሄሮድስ ባስገደላቸው 14 እልፍ የቤተልሔም ሕፃናት ቃል ኪዳን ገባሁልሽ። የወንጌልና መንግሥት ለዓለም በሰበኩ ሐዋርያት ስለ እኔ ሲሉ ነፍሳቸውን ለሞት አሳልፈው ስለሰጡ 72ቱ አርድእት ቃል ኪዳን ገባሁልሽ። ዙፋኔ በተዘጋጀባት ሉዓላዊት ሰማይ የእግሬ መረገጫ በሆነ ታሕታዊት ምድር ቃል ኪዳን ገባሁልሽ። ነደ እሳት በሆነ በአርያም ሰማይ ቃል ኪዳን ገባሁልሽ። በተሰቀልኩበት ዕፀ መስቀል እጅና እግሬ በተቸነከረበት ቀኖት ችንካር በጦር በተወጋሁ ጎኔ ቃል ኪዳን ገባሁልሽ። በዕለተ ዓርብ በፈሰሰ ደሜ በሕመሜ እና በሞቴ 3 መዓልት 3 ሌሊትን በከርሰ መቃብር ባደርኩበት ቃል ኪዳን ገባሁልሽ። ከመቃብር ወጥቼ አዳምን ከነልጆቹ ከሲኦል ለማውጣት ወደ ሲኦል በመውረዴ በሦስተኛው ቀን ከሙታን ተለይቼ ሙስና መቃብርን አጥፍቼ በመነሳቴ በ40ኛ ቀን ወደ ሰማይ በማድረጌ ዳግመኛም ዓለምን ለማሳለፍ በታላቅ ምስጋና በምመጣበት ቃል ኪዳን ገባሁልሽ። ክቡር በሆነ ደሜ ቅዱስ በሆነ ሥጋዬ ቃል ኪዳን ገባሁልሽ። የሙሽራ አምሳል በሆነች በቅድስት ቤተ ክርስቲያን ከዕለታት መርጬ የተወለድኩባት የተጠመቅኩባት ለሰው ልጅ ደህንነት የምታስገኝ ትንሣኤንም የገለጥኩባት በሰንበተ ክርስቲያን ቃል ኪዳን ገባሁልሽ። በደብረ ዘይት በተቀደሰው በጽዮን ደብረ መንግሥቴ በመቃብሬ ቦታ በጎልጎታ ንጹሕ ብሩህ በሆነ ደም ግባትሽ ንጹሐት ክቡራት በሆኑ ልብሶችሽ በእነዚህ ሁሉ ቃል ኪዳን ገባሁልሽ። እናቴ ድንግል ማርያም ሆይ የሰጠሁሽን ቃል ኪዳን እንዳልነሳሽ አማልዬ በራሴ ማልሁልሽ። በአንቺ ስም በሚቀደስበት ቦታ ሁሉ እኔ እረባለሁ፣ መስዋዕቱንም አሻትታለሁ፣ እንደ አቤል መስዋዕት እቀበለዋለሁ። መርገመ ሥጋ መርገመ ነፍስ የሌለባት እመቤታችን መለሰችለት፣ አንተ ብሩክ ነህ፣ ሰማያዊ አባትህም ብሩክ ነው፣ የባሕርይ ሕይወትህም መንፈስ ቅዱስም የተባረከ ነው አለች። ይህንን ሁሉ በቸርነት ስለሰጠኸኝ አቤቱ ለአንተ ምስጋና ይገባል፣ ለቸር አባትህ ምስጋና ይገባል፣ ማሕየው ለሚሆን መንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘወትርም እስከ ዘላለሙ አሜን። ጌታችን ኢየሱስ ክርስቶስም ለእናቱ ይህንን ነግሯት ከፈጸመ በኋላ ሰላምታ ሰጥቷት በታላቅ ምስጋና ወደ ሰማይ ዐረገ። እሷም እግዚአብሔር እያመሰገነች ወደ ቤቷ ተመለሰች። እንዲህ አለች፣ አቤቱ አንተ የተመሰገነ ስምህም የተመሰገነ ነው። የመንግሥትህም ስም ይባረክ። ከመንፈስ ቅዱስ ጋር ክብር ለአንተ ይገባል፣ ዛሬም ዘወትርም እስከ ዘላለሙ ድረስ አሜን። እመቤቴ ማርያም ሆይ በዚህ ቃል ኪዳንሽ ከተንኮለኞች ሰዎች እጅ ከጽዋ ጋር አጋንንትን መከራ
እኔ ኃጥእ በደለኛ ልጅህን ወለተ ሥላሴ እናት አባቶችን፣ እህት ወንድሞችን፣ መላ ቤተሰቦችን፣ ሕዝበ ክርስቲያንን በጸሎታቸው አስቡን አትርሱን ያሉትን የሰማዕቱ ቅዱስ ጊዮርጊስ ማህበር ልጆች አገልጋዮችሽን አድኝን። አሜን። ጌታችን ኢየሱስ ክርስቶስ ሆይ በሕፃንነቱ ወራት በኢትዮጵያ ተሰደበ። 33 ዓመት ሰውን ለማዳን ፍቅርን ተሰቅለህ ከጎን የፈሰሰውን ደምህን በቅዱስ ዑራኤል አማካኝነት በኢትዮጵያ ምድር ላይ ረጭተህ የእህል በረከት ወተትና ማር ይፍሰስበት ስትል የባረካት ሀገር ከረሃብና ከበሽታ ከጦርነት ከመቅሰፍት እንድታድናት እንለምንሃለን። ጸሎት በእንተ ሀገር እመቤታችን ድንግል ማርያም ሆይ እኛን ወገኖችሽን ከፍዳና ከመርገም ለማዳን ያገለገለ ኢየሱስ ክርስቶስ ከሥጋ ሥጋ ከነፍስሽ ነፍስ ሰውን በሆነ ጊዜ ሄሮድስ የመንግስት የተቀናቃ የተነሳብኝ በማለት ሊገድለው በተነሳበት ወቅት በስደት ወደ ኢትዮጵያ መጥተሽ ከምስራቅ ወደ ምዕራብ ከሰሜን ወደ ደቡብ በምትዘዋወሪበት ጊዜ የኢትዮጵያ ሕዝብ መልካም አቀባበል እንዳደረጉልሽና በዚህም የተነሳ ኢትዮጵያን አስራት አድርጎ እንደሰጠሽ እንገነዘባለን። ተስፋችን በአንቺ ላይ እጅግ የጸና ነው። ስለሆነም ሀገራችን ኢትዮጵያን በሰላምና በበረከት እንዲጠብቃት እኛ ወገኖችን ከረሃብ ከበሽታ ከጦርነት እንዲሰውረን ሰአሊ ለነ ቅድስት እያልን የምናሳስብሽን ማሳሰብ ወደ ልጅሽ አሳስቢልን ለዘላለሙ አሜን። ይሁን ይደረግልን። በጎደልኩ ባነጠብኩ ልዑል እግዚአብሔር ሆይ ማረኝ፣ ይቅርም በለኝ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ይቅር ይለን ዘንድ ለዘላለሙ አሜን። ይሁን ይደረግልን።